አቤት ካለባት ካለብኝ እከፍላለሁኝ በየትኛውም መንገድ በምንም መልኩ ብዙ ብር ነው ያለባት ከጅምሩ ማለት ነው። እና በጣም ብዙ ብር ነው ካለብኝ ሰርቼ እከፍላለሁ። ፓስፖርት እና ካንስሌሽን ወረቀት ስጠኝ። ችግር የለውም። እሺ ካለብኝ ተሳስበን በህዝቡ ተሳስበን እከፍላለሁ። እየሰራው እከፍላለሁ። ያሳከምከኝን ገንዘብ እከፍላለሁ። መቅደስ አንዴ ዝም በይ። ያለባት እዛ ምንድን ነው? አንተ ቤት እያለች የበላችበት የጠጣችበት እና የታከመችበት ነው። ሌላ ለምን ጉዳይ ሱቅ ላይ እያለች ያለ ደግሞ መረጃ ያምጣ። አንድ ብር አልጠፋበትም። ያው እሺ ቀጥል። አንተ ምን ታደርጋለች? እየሰማንክ ነው። የምንድን ነው ብሩ? አይ ሜቢ ምንድነው በመጀመሪያ ደረጃ የተሰራላት ቤት አለ ኢትዮጵያ ላይ ሜቢ ምክንያቱም መነሳት ካለበት ማለት ነው። እና እዛ የተሰራላት ቤት አለ፣ ለሱ የወጡ ወጪዎች አሉ፣ ሰርታ ትከፍላለች በሚል ማለት ነው። ከዛ በመቀጠል ደረጃ ለሕክምና ብዙ ወጪዎችን አውጥቻለሁ፣ በጣም ብዙ ወጪዎች። ከዛ በመቀጠል ደረጃ ደግሞ ምንድነው ለአመት ከምናምን ስራ አልሰራች። ምክንያቱም ላልሰራችበት የሕክምና ማስረጃ ማቅረብ ይቻላል። ምክንያቱም ማስረጃዎችን አቅርቤ ማስረጃዎቹ አሳማኝ ካልሆኑ በአንቺ ፍርድ ትክክለኛ የሚፈረደውን ፍርድ እቀጣለሁ ማለት ነው። ያለው ነገር ይሄ ነው። ኦኬ እሺ፣ ማስረጃ ቤት በስሟ እንዳላት ማስረጃ ልታቀርብልኝ ትችላለህ? እንደሰራህላት ቤት በስሙ አይደለም። እዛ ጋር መሬት ቤተሰቦች፣ ምክንያቱም እንደዚህ እንደ ከተማ ካርታና ፕላን ምናምን የለም። እዛ ላይ ምንድነው ፋዘራችን መሬት ለሌሎቹ ለእኔ ያው ስለማልፈልግ የራሴ ምንነት ብዙ ነገር ስላለ መሬት እንዲሰጣት ተደረገ። ወጮቹን የሁለት እህቴንና የእሷንና የእህቴን ለወንድሜ ቤት እንዲሰራ አድርጊያለሁ። ነገር ግን ያኛው ብር አልተመለሰልኝም እስካሁን ድረስ። ያ ብቻ ሳይሆን መታ ለአመት ከምናምን ስራ አልሰራች። ለአንድ ዓመት ከምናምን ትክክለኛውን ቀናትን ቢቀር ለአመት ከሁለት ወር ስራ አልሰራች። ለአንድ ዓመት ከሁለት ወር አካባቢ ስራ አልሰራች። ስለዚህ እነዚህ ሰዎች ተሳትፈው ካለብኝ ችግር የለውም፣ ቤቱም ይቅር፣ ችግር የለውም፣ ቤቱም ይቅር። ነገር ግን ለአንድ ዓመት ከሁለት ወር ስራ አልሰራችም። ለአንድ ዓመት ከሁለት ወር በህክምና ላይ ነው ያሳለፈችው። ለህክምና የወጣሁት ወጪ መታሰብ አለበት። ምክንያቱም ማስረጃዎች ደግሞ እኔ ባወራሁት ሳይሆን በሰነድን ጭምር አቅርቤ፣ ምክንያቱም ሆስፒታል የሰጠውኛል ብዬ ተስፋ አደርጋለሁ። ያወጣቸው ወጪ የታዘዙት መድኃኒቶች ስለሚኖሩ ማለት ነው። ሂጄ ነበረ በነገራችን ላይ ዛሬ እራሷ መምጣት አለባት ስለተባለች እሷ መታ አይዲዋን ይዛ ሂዳ እንድታወጣ ፈልጋለሁ ማስረጃዎቿን። ብሞት አልመጣም። እዳ ቢኖርብኝ ከአንተ ጋር ሙቼ አብሪው ሚዩት ነሽ መቅደስ፣ አንድ ነገር ልንገርሽ፣ አዳምጪ። አሁን ይኸውልሽ ያለፈው ነገር አልፏል። አንቺ ራስሽ ለእስክንድር ወንድምሽ ለአንቺ ሕክምና በጣም ብዙ ወጪ እንዳወጣለት ነግረሽው እስክንድራውን መስክሯል አይደል? ስለዚህ በቃ እሱ ለአንቺ ብዙ ወጪ አውጥቷል፣ አሳክሞሻል፣ ብዙ ነገር አድርጎልሻል። በእርግጥ ወንድም ግዴታው ነው እህቱን ማሳከም ግዴታክ ነው፣ የወንድምነት ግዴታህን ነው የተወጣኸው። ስለዚህ ከስር ያታውሪ፣ ዝም በይ፣ ሚዩት እንዳትደረጊ፣ ጸጥ በይ። አንተ እንደ ወንድም እህትክን የማሳከም ግዴታ አለበት። የወንድም ኃላፊነትም ግዴታም ነው። ወንድማዊ ግዴታህን ነው የተወጣኸው። አይደለም ለእህትክ ለስጋህ ለባዳ የምትተርፍ ሰው ነህ። ስለዚህ ከአንተ ይለፍ። ታላቅ ወንድም ነህ፣ እሷ ልጅ ናት፣ አልበሰለችም። ከአንተ ይለፍ። በቃ ተዋት፣ ያወጣከውን ሁሉ ይቅር በላት። ፓስፖርቷንና ካንስሌሽኑን መቼ እንደምትሰጣት ብቻ ቀን ቀጣሪ ንገረን። አንቺ ደግሞ መቅዲ ይቅርታ ወንድሜ ብለሽ ይቅርታ በይው፣ ታላቅሽ ነው። እኔ ሀቡዬ፣ እኔ አንድ ነገር የምትረጅኝ፣ እኔ እንኳን ይቅርታ ነውና ሌላ ነገር አደርጋለሁ፣ የምትሉኝን ነገር አደርጋለሁ። እኔ ባለውለታ አይደለም ብዬ አይደለም፣ ግን በቃ እንዳታለቅሽ። በቃ አሁን ያለፈው አልፏል። ኦኬ ይኸውልሽ ልንገርሽ፣ 5 ሳንቲም እንዳትጠይቂ ከዚህ በኋላ 5 ሳንቲም ያለኝ እሱ ጋር ብለሽ እንዳትጠይቂ። ስሙን በፍጹም እንዳታነሺ። ይቅርታ ወንድሜ በይው። እሱ ደግሞ በዚህ ቀን ፓስፖርቷንና ካንስሌሽኗን እሰጣለሁ ይላል። አንቺ ሄደሽ መውሰድ ከፈራሽ እኔ ሰው ልኬ ተቀብለው
አንቺ ጋር እንዲያደርጉልሽ አደርጋለሁ። እኔ ሀቡ እኔ መቼም ቢሆን ይቅርታ እንደማያደርግልኝ ያውቃለሁ፣ ግን ይቅርታ እንደማያደርግልኝ ያውቃለሁ። እኔ ግን ይቅርታም ሲያንሰኝ ነው እንደማያደርግልኝ ያውቃለሁ። እሱ በተአምር ይቅርታ እንደማይቀበለኝ ያውቃለሁ። ግን እኔ የምፈልገው ገንዘብ አይደለም። ካንስሌሽን ይስጠኝ፣ ገንዘብ ካለብኝ እመልሳለሁ። ይቅርታ እንደማያደርግልኝ ያውቃለሁ። ለምን የማያደርግልሽ? ምን አይነት ከባድ ኃጢአት ሰርተሽ ነው? ምን አድርገሽ ነው የማያደርግልሽ? ለምን አውቃለሁ። እሱን እኔ እና እሱ እንተዋወቃለን። ይቅርታው ይቅርና ካንስሌሽን ይስጠኝ፣ እዳ ካለብኝ ያሳከመኝን እመልሳለሁ። ከዛም በኋላ አመሰግናለሁ። ይቅርታ። እሺ ይቅርታ ወንድሜ። እሺ እዳ ካለብኝ እዳ ይሄን ያክል እዳ አለባት ይበለኝ። በእናንተ ማህል ምንም እዳ አለቀ። ምንም እዳ በወንድምና በእህት እዳ ብሎ ነገር የለም። በቃ አንቺም 2 ዓመት አገልግለሽዋል። ቤቱም ሱቁም አገልግለሽዋል። እሱ ደግሞ አሳክሙሻል። ተካካሳ አለቀ። በቃ እሺ እንደዛ ከሆነ በአንቺ ማህል ካንስሌሽን በዚህን ቃል ልሰጣት ይበለኝ። ካንስሌሽን አይዴን የማሰራበት ገንዘብ የለኝም። የተወሰነ ገንዘብ ተበድር ያስጨምራለሁ። መቅደስ ጭንቅላት ውስጥ ጥያቄ የሆነብኝ እስካሁን ተበደልኩ ስትይ ነበር። አሁን ደግሞ ይቅርታ መቼ የማያደርግልኝ ማለት። ስለዚህ እኛ የማናውቀው አንቺ ትልቅ የበደልሽው በደል እሱን ይቅርታ የማያስደርግ ነገር ምንድን ነው? አንደኛ ሚዲያ ላይ ስላወጣሁት፣ ሁለተኛ ለዘመናዊ ስለመሰከርኩ፣ ሶስተኛ እኔን እንደዚህ ብሎ አይጠብቀኝም፣ እንደዚህ ታዋርደኛለች ብሎ አይጠብቅም። ስላዋረድኩት እውነቱን ስላወራው ይቅርታ መቼም እንደማያደርግ አውቃለሁ። አያድርግ። ግን እኔ እዳ ካለብኝ እከፍላለሁ፣ ዛሬም ነገም። ግን ካንስሌሽን ዛሬ ነገ ሳይል ቀኑ አልፏል። ይስጠኝ፣ ህጋዊ ልሆን ሰርቼ እከፍለዋለሁ። ችግር የለም። በቃ ይቅር ይልሻል። ወንድም እህቱን ይቅር ይላል ኦፍኮርስ። እና ምንም አይነት እዳ የለበትም እሱም አንቺም እዳ የለባችሁ። በቃ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? ይቅርታ በይዋ መጀመሪያ በትህትና። እኔ በጣም ይቅርታ እኔ ያስቀየምኩ ሁሉ ይቅርታ እንድታደርግልኝ እፈልጋለሁ። ካላደረግኩ ያለብኝ የለሽም ያለው ካለብኝ እከፍላለሁ። ይቅርታ ብያለሁ። በፊትም ጀምሬ እስክንድር እንዳለው ይቅርታ ጠይቀው ይቅርታዬን አይቀበለኝም። ይሄን ያክል ነብሰ ገዳይ አይደለም። ሚዲያ ላይ ያወጣሁትም ቢሰማኝ ሰው ስለሌለ በሰው ላኩኝ፣ እሱን ጠየቅኩኝ ምናምን አልሰማኝ አለ። ይቅርታዬን አልቀበልልኝ አለ። ለምን ሰው አይሰማውም ብዬ ሚዲያ ላይ መጣሁ እንጂ ይቅርታ በጣም ያስቀየምኩ ሁሉ ይቅርታ። በቃ ፍቅር አንተ ትልቅ ሰው ነህ፣ እሷ ገና ልጅ ናት አልበሰለችም። እና አንተ ልትረዳት ይገባል። አንተ ትልቅ ነህ፣ ታላቅ ነህ። ከአንተ ይለፍ፣ ይቅርታ አድርግላት እና በቃ ፓስፖርቷን እና ማንም የለኝም እኮ። ግን እኔ እንደዚህ ማለት ሳይሆን ለማስመሰል ምናምን ነው የሚመስለው። ግን በቃ እኔ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? መቼ ነው ህጋዊ መሆነው? መቼ ነው? እኔ እንደ ሰው ሰርቼ መቀየር ፈልጋለሁ። እናቴን መርዳት ፈልጋለሁ። ህጋዊ ሁኜ መስራት ፈልጋለሁ ከዚህ ሀገር። እሱ ግን ከዚህ ሀገር ብሎክ አድርጎኝ ለማሰናበት ነው የሚጥረው። መቼ ነው የሚሰጠኝ? አቡ ይህን ብቻ አግዙኝ እኮ። እሱ ፓስፖርት እና ካንስሌሽን ቢሰጥሽ እኮ ዝም ብሎ ያለ ብር እኮ አይሰራም። ብር አለሽ የምታሰሪበት መኖሪያ ፍቃድ? የለኝም፣ ግን እየሰራው የሆነ እየተበደርኩም እየሰራውም አስጀምራለሁ። እሺ በቃ እሺ ፍቅር፣ አሁን ከአንተ ነው የምንጠብቀው። እንግዲህ 20 ሺህ ህዝብ ለእህትህ ይቅርታ አድርገህ ፓስፖርቷን እና ካንስሌሽኗን እንድትሰጣት እየጠየቅህ ነው። አቡዬ አሁንም መጥቶ ወንድሟ ማለትም የአጎቷ አማን መውሰድ ይችላል። በዚህ አጋጣሚ የእሱ እቃም ከኔ ጋር ስላለ እቃውን ሲወስድ ዛሬ አሁን እንደጨረሰ መጥቶ መውሰድ ይችላል። ችግር ኦኬ፣ በጣም እናመሰግናለን። ፈጣሪ ያክብርልን። ያው ይቅርታ ብሎ አድርጎልሻል። ፓስፖርትሽና ካንሰሌሽንሽን በአማን ይልክልሻል። አማን ደግሞ ማሄድ ከሆነ እኔ የራሴን ሰው ልኬ ተቀብዬ ያለሽበት ድረስ እንዲያደርሱልሽ ማድረግ ይችላሉ። እሺ እሺ፣ አመሰግናለሁ። ምንም አይነት ዕዳ የለባትም። ምረካታል። ምንም አይነት ዕዳ የለባትም። አይ እውነት ህዝቡ ቢያውቀው ደስ ይለኝ ነበር እንጂ እንኳን ይህን እረዳታለሁ፣ እንኳን ያለባት ለመቀበል እኔ እረዳታለሁ። ግን ህዝቡ ቢያውቀው ደስ ይለኝ ነበር። ምክንያቱም ለሕክምና ብቻ ምን ያክል እንዳወጣው
እየጎደለባት ድርሃም ብላለች ራሷ። ለእስክንድር መኪናውን ሽጦ 27,000 ድርሃም አውጥቶ ነው ያሳከመኝ ብላ የተናገረችውን እስክንድር ተናግሯል። እንደውም ድገመው ስትለው አያስፈልግም ብሎካል። እኛ ግን ኦልሬዲ ሰምተነዋል። ስለዚህ ወንድም ደግሞ ለእህቱ ኩላሊቱንም ይሰጣል አይደለም ገንዘቡን። ስለዚህ ምንም አይደለም ለእህትህ ነው ያደረገው። እኔም ሁሌም አመሰግነው። ሁሌም እኔ መናገር ፈልጌ አይደለም ሚዲያ ላይ ወጥቼ እንደዚህ ያወራሁት። ለሱ ይሄ እንደማይገባው አውቃለሁ። ታምሜ እንኳን ወንድ ልጅ እንደ ሴቱ ነው ሲያስለኝ መጥቶ ትራስ አድርጎልኝ ምናምን እንደሚሄድ ምናምን ውስጤ አውቃለሁ ውለታ እንዳለብኝ። ግን ምን ላድርግ? ለማን ልናገር? ማን ይስማኝ? ለቤተሰብ ተናግሬ ማን ይስማኝ? ለየች ተናግሬ፣ ለሮዝ ተናግሬ፣ ለሚስቱ ተናግሬ ሳምሪ ልሰማኝ አልቻለችም። እና ሚዲያ ላይ ካንቺ የመጣሁት እሱ የሚገባው ሰው ሆኖ አይደለም። ግን ምን ላድርግ? አማራጭ ስላጣው ነው። እንደዚህ አይገባውም አውቃለሁ። ኮሜንት የምትሰድቡኝም እውነታቸውን ነው። ግን እንኳን እንደዚህ ላደረገልኝ ነው እና ባያደርግ እንኳን ወንድምሽን አሳልፈሽ ለምን ትሰጫለሽ ብላኛለች ሳምሪ። ሁሉም ሰው ብሎኛል። ግን ምን ላድርግ? አማራጭ የለኝም። በምነው እኔ ካንስሌሽን ህጋዊ ሆኜ በምነው ሰርቼ ራሴን ምቀይር? ህጋዊ ካልሆንሽ ፖሊስ ይዞኝ አገር ቤት ብገባስ? ራሴን ሳልቀይር ሁሌ ከችግር ሁሌ ከጥገኛ ሁኜ መቼ ነው እኔ ሰው መሆነው? ህጋዊ ካልሆንኩ ከባድ ነው ታውቃላችሁ። እና እንደዚህ ላቀርበው የቻልኩት ምክንያት ካንስሌሽን እንዲሰጠኝ ነው እንጂ ብር እንዲሰጠኝ ምናምን አይደለም። በስበው ነው እንደዛ ያልኩት። መኪና ሽጦ ብር ቢያጣም መኪና ሽጦ ስላሳከመኝ እኔ ይሄ አይደለም የከፍለው ውለታውን ፈጣሪ ይክፈለው ማለት ነው። አውቃለሁ ሰው ሆኖ ማይሳሳት የለም። አዎ እኔ ስለተሳሳትኩ እንደዚህ ስላወጣሁት እጅግ በጣም ይቅርታ። ግን ይቅርታ አይቀበለኝም። አውቃለሁ። ከተቀበልከኝ ይቅርታ ብያለሁ። አያሽ ህዝብ ባለው አለብሽ ያለው ልጅ ነኝ። ተረዳኝ። በፊትም ጀምሬ እኔ ሁሉም ይቅርታ ጠይቀዋለሁ። ይቅርታዬን አይቀበለኝም። ምን አጠፋው? እሺ ወንድ ጋር ተጀናጀንኩ፣ አውርቻለሁ። ቢደበድበኝም እሺ እህቱ ነኝ ይደብድበኝ ብዬ ምንም ምናምን አልዝም። ግን ይቅርታዬን የማይቀበለኝ እኔን እንደ ቆሻሻ የሚያየኝ ምን አድርጌው ነው? እኔ ማንም እንደሌለኝ ያውቃል። ሰው አገር አይዞሽ አይዞሽ። እኔ ሰው እንዳላለኝ ወቃ ለምንድን ነው የማይረዳኝ? ለምንድን ነው ሁሌ ከጎንሽ ነኝ የማይለኝ? አይዞሽ በቃ ከዚህ በኋላ ይልሻል። እኔ ወንድ ልጅ ስላወራው ምን አደረኩኝ? ወይስ ድቃላ ይዤ እኮ አልመጣሁበትም። ምን አደረኩኝ? አወራው በስልክ ወጥቼ አላደርኩ ምን አላልኩ። ስልክ ግን አወራለሁ። ልጅነት ይሁን ምን ይሆን አላውቅም። ወጣትነትን እሱ ማሳልፎታል። ምን አለ ቢረዳኝ። እሱ ቶሎ ብሎ የሚያስብ ቶሎ ብሎ በኤሌክትሪክ መግረፍ፣ ቶሎ ብሎ መቆጣት ምናምን መበሳጨት። መቅደስ አሁን ወደኋላ አንመለስም። ጨረስን፣ ዘጋን እኮ። ይቅርታ ተጠያየቃችሁ፣ ይቅርታ ጠየቅሽው፣ ይቅርታሽን ተቀበለ። ምንም ዕዳ የለብሽም ከዚህ በኋላ አለሽ። አንቺ እሺ ይቅርታ እሺ ማልሽ ፓስፖርትሽና ካንሰሌሽን ነገ መጥቶ አማን ይውሰድ አለ። አለቀ፣ ዘጋን እኮ። ተዘገለም ወደኋላ እንደገና በኤሌክትሪክ ስለመግረፍ ታወሪያለሽ። አለቀ፣ ጨረስን። እሺ ይቅርታ እሺ እሺ አቡዬ ይቅርታ። ፍቅር ሚዩት ነክ ሚዩት ነክ እኮ በየትኛውም መንገድ ከመግባቴ በፊት እኮ በጣም ይህን ቀን የረገምኩበት ወይም ደግሞ በጣም ያፈርኩበት ቀን እኔ ከእህቴ ጋር እንደዚህ የቀረብኩበትን ቀን ነው። በየትኛውም መንገድ ቢሆን እንኳን ከእህትሽ ጋር እንኳን እህቴን ከማንም ጠላት ጋር እኮ ይቅርታ ትባባያለሽ በየትኛውም መንገድ። ስለዚህ እኔም በነገራችን ላይ 20 ሺህ ያላችሁት ህዝብ እንድትረዱኝ የምፈልገው ሚስቴ አይደለች፣ ፍቅረኛ አይደለች፣ ሌላ ባዳይ አይደለች፣ እህቴ ነች። እኔ ህይወቷ እንዲበላሽ ካለመፈለግ አንጻር ነው ቁጥጥር የማደርገው። ምን አገባኝ? ሰው የራሱን ህይወት እንዲኖር እድሉ በነገራችን ላይ ቅድም ሪከርድ ስታሰሚ ለወንድሜ ነግሬ ያለችው እውነት የሚወድሽ ከሆነ እስኪ ያናግረኝ ብዬ ስልክ ተቀብዬ ሁሉ ደውያለሁ። ምክንያቱም በዚህ ዘመን ሴት አይደለም መጠየቅ ያለባት ወንድ ነው። እኔና ክብርሽን የሚጠብቅ ነገር አድርጊ ነው። ከዛ በዘለለ እኮ ምክንያቱም አሁን ትናገር
በፐርሰናል ጉዳይ በዋናነት ጸባችን ከወንዶች ጋር ባለው ምክንያት ነው። ሜቢ አሁንም የእሷ ሞራል የሚጎዳ ነገር ማውራት ስለሌለብኝ ላሳጥረው። ጸባችን ይሄና ይሄ ነው። ስህተት ከሰራው ይቅርታ። ሜቢ ግን ምንድነው እናትም አባትም ሁሉ ነገሯም እኔ ነኝ ከኢትዮጵያ ጀምሬ እስከዚህ ድረስ። ምክንያቱም ቅድም ያልኩት ውሸት አይደለም። መጀመሪያ ኦፕሬሽን ተሰራች። በዛ ኦፕሬሽን አትድን ስትል ብዙ አሁንም ወደኋላ እንዳልመለስባችሁ እኔ ለእሷ በማሰብ እንጂ የተለየ መጥፎ ማንነት ኑሮኝ አይደለም። እንዲያውም ስለ ራሴ ማመስገን ካልሆነ በስተቀር ቤት ውስጥ ማንኛውም ሰራተኛ ከወጣ በኋላ በተለያዩ መንገድ ቢያነሱኝም እኔ እንጃ ስለ ራሴ አለመስከር ብቻ ባጭሩ እንኳን ለእህቴ ማለት ነው። ስለዚህ ለሰራሽ ስህተት ይቅርታ ማለትም የሰራሁት ስህተት ካለ ይቅርታ፣ ላደረግሽው ነገር ይቅርታ አድርጌልሻለሁ። በየትኛውም መንገድ ክርስቲያን ነኝ እንኳን አንቺ እንዴ ተጋልሎ እኮ ሰው ይቅርታ ይባባላል። ስለዚህ ምንም ችግር የለውም። ቤትሽ ነው። በማንኛውም ሰዓት መምጣት ትችያለሽ። ከሳምሪ ጋር አስታርቅሻለሁ። ሜይ ቢ እሷን በየቦታው እየሄድሽ ላይቭ ላይ ስሟን አጥፍተሻል። ምንም ያላደረገችሽን በየትኛው መንገድ በምንም መልኩ ከጸብ የሚገኝ ነገር አንድም ነገር የለም። ምንም የሚገኝ ነገር የለም። 20 ሺህ ሰው ባለበት 2 ቀን ሙሉ ስራ ማስፈታቱ ዋጋ አልነበረው በየትኛው መንገድ በምንም መልኩ። እኔም እንደዚህ አደርግሻለሁ እንደዚህ የተለያየ ነገር ስናገርሽ የነበረው የተለያየ ሪከርድ ይላክልኛል። ለእኔ ሞት ነው። ምክንያቱም ምንም አይነት መልካም ስራ ብትሰሪ የምመሰገነው እኔ ነው። የፍቅር እህት እኮ ነች። የፍቅር ዲዛይን መጥፎ ስራ ስትሰሪ ደግሞ የፍቅር ዲዛይን እህት እኮ ነች ነው። ያ ነው እኔን ያሳበደኝ፣ እኔን በቃ መጥፎ ሰው ያደረገኝ ያ ነው። ስለዚህ ላሳጥረው፣ ልዝጋው። ይቅርታ ለሁሉ ነገር ጨርሻለሁ። እናመሰግናለን በጣም ፈጣሪ ያክብርልን። ስለዚህ በመጨረሻም ይቅር ስለተባባላችሁ ደስ ብሎናል። ስለሰማችሁ እናመሰግናለን። ፓስፖርትሽን እና ካንስሌሽንሽን ነገ ከነገ ወዲያ አማን ሄዶ ይወስዳል። ስለዚህ በነካ እጃችሁ ከአማን ጋርም ተታረቁ። ቤተሰብ ናችሁ። እሷ እህትህ ስትሆን ወንድምህ ነው። ይገባኛል። እኔ አማን የፈለገ ብዙ ነገሮችን አድርጓል። ብዙ ስህተቶችን ፈጽሟል። ሰብለ ስላቀረበችው እኔ ሚዲያ ላይ እንዳይቀርብ ብዙ ነገሮችን ሞክሬያለሁ። በጣም ብዙ ነገሮች። በነገራችን ላይ እንኳን ቤተሰብ እንኳን ወንድምሽ የምታውቂው ሰው የሆነ ነገር ሲሆን ያምሻል፣ የሚሰማሽ ስሜት አለ። እኔ ሌላ ቦታ እሱ እንዳይነሳ ሄጄ ነው ከእናንተ ቤት። ምክንያቱም ሰብለ መቅረብ ትችላለች። ሰብለን ለ5 ወር ለ6 ወር ከልክያታል ፍርድ ቤት እንዳትሄድ። ምክንያቱም በሆዷ የያዘችው የእሱ ልጅ ነው። ነገ ከወለድሽ በኋላ የልጅ አባት ነው ለምትይው እንዴት ይህን ታደርጊያለሽ በሚል ብዙ ነገሮችን ከበር ለማድረግ ሞክሬያለሁ። በአሁን ሰዓት እሷ ስራ እየሰራች አይደለም፣ ግን የወንድሜ ልጅ ነው ከሆዷ ውስጥ የያዘችው በሚል ምክንያቱም መኖሪያ ቤት ላይ ከስራ ቦታ እንኳን ስትፈራ ከኔ መኖሪያ ቤት ነው እንድትቀመጥ ያደረኩት እንዳይከፋት። እሱ ከጎኗ ባይኖር እኔ ከጎኗ ሆኜ ብዙ ነገሮች ለሱ ከበር ያላደረኩት ነገር የለም። ከሂሩትም ጋር እንኳን የተጣላሁት እሱን ስለሰደበ በሆነ መታ በአንዳንድ ነገሮች እሱን ስትሰድበው ተሰማኝ። ምክንያቱም እኔ ለሱም ወንድሙም አባቱ ነኝ። ከዚህ ሀገር አምጥቼ እንደዚህ እንዲያወራም ምክንያቱም እንደዚህ ሰው እንዲሆን ስልሽ ምንድነው ራሱን ችሎ እንዲሰራ ያደረኩት እኔ ነኝ። ከዛ ሲሰራ የነበረውን ያውቀዋል፣ ህሊናው ያውቀዋል በሚገባ በየትኛውም መንገድ። ስለዚህ በየትኛውም መንገድ በምንም መልኩ የበደልኩት ነገር አለ ብዬ አላለም። ግን ከሂሩት ጋር ባለው ጉዳይ የፍርድ ቤት ጉዳይ የተያዘ አለ። ያን ነገር ማቆም አልችልም። የተያዘ ጉዳይ ነው። ምክንያቱም በየቀኑ ፍቅር ዲዛይን ሌባ ነው፣ ፍቅር ዲዛይን እንደዚህ ነው። እኛ ለምሳሌ ይህን ሳምንት ስራ አልሰራንም። ምክንያቱም እሷ በየቀኑ ላይ እየገባች ከመጀመሪያ ሳምንት ጀምሮ ማለት ነው በየትኛውም መንገድ በምንመለ በጣም ብዙ ነገሮችን ለመታገስ ሞክሬያለሁ፣ ስላልተቻለ ነው። ስለዚህ ምንድነው ከእሱ ጋር ምንም የሚያጣላኝ ነገር የለም፣ ምንም ነገር የሚያቃይመኝ ነገር የለም። እሱ መቅደስንም እንትን አድርጎ ሌሎችም ሰዎች ሰብስቦ እነ ዘመናዊንም ተሰብስቦ ምናምን ብዙ ነገሮቹ ቢሆኑ የኔ ስምና ቢጠራ ለ6 ዓመት ድምፄን አጥፍቼ የገነባሁት ድርጅት ስሙ ቢነሳም እናንተ ሜይ ቢ ማለትም እውነቱን ታውጡልኛላችሁ የሚሉን ተስፋ ስላለኝ ችግር የለውም። ስለዚህ አሁን ምንድነው ሳሳጥረው እኔ ከእሱ ጋር የተጣላሁት ነገር የለም። ሜይ ቢ የሚፈልገውን ነገር ያውራ።
ችግር ካለ መፍታት እንችላለን። ያለው ነገር ይሄ ነው። እናመሰግናለን። እሺ አማን አቡ፣ አንደኛ እኔ ስለ ሰብለ የሚያወራው ነገር እሷ ብዙ ነገሮችን ስላደረገች ስለ እሷ ማንሳትም አልፈልግም። እሷን በቃ ስለ እሷ እንተወደበል። ይሄ አያስፈልግም እዚህ ማውራት። አንተ ጋር ነው ማውራት የምፈልገው አሁን ማለት ነው። እሷ ያለ አግባብ ስሜን ስላጠፋችው ያለ አግባብ የኔን ስም አባክነዋለች፣ ያለ አግባብ ስሜንም አጥፍተዋለች። ብዙ ነገር ተብሏል፣ ብዙ ሚዲያ ላይ ተዘዋውሯል። ያላደረኩትን ነገር ሁሉ አድርጓል ብላኛለች። ያልወሰድኩባትን ብር ሁሉ ወሰደ ብላኛለች። ያላደረገሽልኝ ሁሉ አደረግኩለት ብላለች። እኔ እሷ ጋር በግል ጸብ ካላት በህግ ምክንያት ጠይቃታለሁ። ስሜን አጥፍተዋለች ሚዲያ ላይ ያላደረኩትን አደረገ ብላኛለች። ብዙ ነገሮች አድርጋለች። በቃ ትናንትና በሰፊው ተወርቷል ማለት ነው። ስለሷ በህግ ጠይቃታለሁ፣ በብዙ ነገሮች ጠይቃታለሁ እሷ ምክንያቱም ያለ አግባብ ስሜን ስላጠፋችሁ ማለት ነው። አሁን ዋናው ትልቁ ነገር ወደ አንተና እኔ ስንመጣ ከሂሩት ጋር ብዙ ሰዓት የምትጣሉት ወይም ደግሞ ከአሜን ጋር ብዙ ሰዓት የምትጣሉት እሷ ያለ አግባብ ሂሳቡን ለምን አልሰጠውም? ያለ አግባብ ሂሳቡን እንዴት አይሰጠውም? ይህን ያህል ሰዓት አይዲ ሳሰራ ቆየ ብላ በእኔ ምክንያት የተጋጨሽ እንጂ ከአንተ ጋር ምንም የሚያገናኝ ነገር የላትም። እሷ አንተ ጋር ምንም የሚያገናኝ ነገር የላትም። የአንተ ስምን ማንሳት አያስፈልጋትም። እሷ ስሙን አንስታ ልትሳደብ ልትችል የምትችለው ኮሜንት ላይ በሚጽፉት አንተ ጋር የሚሰሩ ልጆች ኮሜንት ላይ አብዛኛውን ሰዓት ይጽፋሉ። እሷን ያሸማቅቋታል። በዛ ምክንያት ሊሆን ይችላል እንጂ አንተን ተናግራም ሊሆን ይችላል ወይም ደግሞ ያንተን ስም አንስታ ሊሆን ይችላል። ኮሜንት የጻፉት ሰዎች ፎቶ አላቸው፣ አካውንት አላቸው፣ ስም አላቸው። እነሱን እንጂ መሳደብ የምትችለው ፍቅር ዲዛይን ሌባ ነው፣ ፍቅር ዲዛይን የሰው ገንዘብ ይበላል፣ ፍቅር ዲዛይን ሸርሙጣ ነው፣ ፍቅር ዲዛይን እንደዚህ ነው እያለች ሚዲያ ላይ ታውቀኛለች። እኔ ከጅምሩ ለእሷም ቢሆን ባለውለታዋ ነኝ። በየትኛው መንገድ ምንም በገንዘብ ባረዳት በተለያዩ ብዙ ነገሮችን መስመሯን ለማስተካከል ብዙ ነገር አድርጌያለሁ። ለእኔ የሚገባኝ ሆኖ ነው። ምክንያቱም ማንኛውም ሰራተኛ የድርጅቱ አካውንትም ቢሆን የማን እንደሆነ በሚገባ ታውቀዋለች፣ ታውቀዋለህ። ፍቅር ዲዛይንም ስሙ የሚነሳው ከምን የተነሳ ፍቅር ዲዛይን የምታነሳበት ማንም ኮሜንት ይስጣት፣ ኮሜንት የሰጣትን ሰው ፎቶ ማውጣት አትችልም፣ እሱን መናገር አትችልም። ፍቅር ዲዛይን ለምን ስሙ ታነሳለች? ቻርሽ አውራ ሚውት ነው። አንደኛ ለእሷ ውለታ ያደረግከው ነገር ካለ በራሳችሁ አውሩ፣ ወይም ደግሞ ውለታ ያደረግክላት ነገር ያለ አላየሁም እዚህ በፊት ውለታ ያደረግክላት ነገር አላየሁም እዚህ በፊት ባለውለታዋ ነኝ ምናምን ስትል ስለሰማው ማለት ነው። ሁለተኛውና ሶስተኛው ደግሞ የአንተ ልጆች እየመጡ እየጻፉላት እያየ በተደጋጋሚ ያንተ ስም ሲነሳ ካየ እቺ ልጅ ምን ሆና ነው የኔን ስም ልታነሳ የምትችለው? እቺ ልጅ የኔን ስም መጣ ልታነሳ ወይም ደግሞ እኔን ልትሰድብ የቻለችው በምን ምክንያት ነው ብለህ መጠየቅ ነበረብህ አንተ። ላቋርጥ እዚህ ጋር እኔና ሂሩት የግል ጸብ አለብን። ከዛ በፊት የግል ጸብ እኮ እንደሌለባችሁ እየነገርኩ ነው። የግል ጸብ እኮ እንደሌለባችሁ እየነገርኳችሁ ነው። የግል ጸብ የለብንም አይደለ? የለብንም የግል ጸብ አይደለ? እኔና እሷ ከዛ በፊት አይደል? መልስልኝ። የግል ጸብ የለባችሁም። ነገር ግን አንደኛ እኔ ስለለችበት በድርጅቱ ልጨርስ እንደማመጥ ግድ የለም። እኔ በድርጅቱ አካውንት ስትሰደብ ፍቅር ተሰደብኩ ብላ ያናገረችኝ ቀን አለ? አንድ ቀን ያናገረችኝ ቀን አለ? በአንተ አካውንት እየተሰደበ በአንተ አካውንት እየሰደቧት እንዴት ታናግረህ? አንተ እኮ ስልካችን ብሎክ አድርገናል። ሁላችንም ስልካችን ብሎክ አድርገናል አይደል? በምን ታናግረህ? የኛ ስልክ እኮ አንተ ላይ ብሎክ ነው አይደለም? እና አንደኛ ህፃኗን እየሰደቧት እያየ ዝም ትላለህ። ሁለተኛና ሶስተኛው ደግሞ አንተ ብሎክ ካደረከን በምን ስልክ ነው ልናናግር የምንችለው? በምንድን ነው ሀሳብ ልናካፍል የምንችለው? ብሎክ አደረከኝ። ከዛ ከአንተ ጋር ስራ ከለቀኩ ጀምሬ ብሎክ አደረከኝ። አንድ ብርም አልሰጠኸኝም። አንተ ራስህ ህሊና ያውቃል። ገብቶሃል አይደለ? አንተ ራስህ የ13 ቀን ካንስሌሽን እንደሰጠኝ እንኳን ታውቃለህ። የ13 ቀን ካንስሌሽን ተሰጥቶኝ አንተ ግን ይህን ሁሉ አድርገኝ አንተ ምንም አላደረግኩትም ትለኛለህ። ገብቶሃል አይደለ? ብር አልሰጠኝ ብር እያወቅህ ሰጥቼዋለሁ አልክ ቅድም ማለት ነው። አንድ ብር አልሰጠሁም። ሚዩት አታድርገው። አንድ ብር አልሰጠሁም ወንድሜ። ኖ አይደለም፣ አንድ ብር አልሰጠኝም፣ ጭራሽ አልሰጠኝም እያልኩ አይደለም። ነገር ግን ምንድነው አንተ ስወጣ ብር ሰጠኛል፣ አንድ ብር ብለኸኛል። እኔ ብር ይዤ ወጥቻለሁ ከድርጅቱ ስወጣ ሰጠኛል። እስኪ ልጠይቅ እንደ ሊና የእውነትን የማተብን መስክር እስኪ። ሰጠኛል እንደዛ ስንከራተት የት ወደክ ምን ሆነ ነው ብለኸኛል። ሾልከ ለጠፋው ነገር ሜቢ ምክንያት ፈልገህ ለወጣው ነገር ለምን አስቸግርሃለሁ? ምክንያቱም ተሳድበህ ለወጣው ነገር
ለምን ፈልጋለሁ? ምክንያቱም ምን ብዬ ነው የሰደብኩህ? አንተ ነው የሰደብከኝ እንጂ እኔ ነው የሰደብኩህ? አዎ ምክንያቱም ሚስትህ እንድትከስህ ያደረከኝ አንተን እያልክ ስታወራ ስለነበረ ወይም ሪከርድ ስላደረክልኝ ስሜታዊ ስለነበርኩ ይናገርህ ነበር። ምክንያቱም እኔ ለአንተ ማስከስስህ ሳይሆን የማግዝህ ሰው ነበርኩ። በየትኛውም መንገድ በምን መልኩ በየትኛውም መንገድ በምንም መልኩ አንተን ማግዝ እንጂ አንተን ማሰደብ አንተን ማስከሰስ ሰው አልነበረም። እሷን ያስከሰስከኝ አንተን ብላ አይደለ እንደ ሪከርድ ያደረከው። ለዛ እኔ ለአንተ ያን ነገር አላደርግም ነበር። ያን ማደርግ ሰው እንዳልሆንኩ ህሊናም ያውቀዋል። ምክንያት ፈልገህ መውጣት ስለፈለክ ብቻ አይደለ እንዴ ያን ያደረከው። እውነት እኔ አስከስሻለሁ? አንደኛ አንተን ካንስሌሽን ስጠይ እያልኩ ባለበት ሰዓት፣ ሁለተኛ ደግሞ ብር ስጠይ እያልኩ ባለበት ሰዓት እንድከሰስ አደረከኝ በጎን። ከዛ በተረፈ ደግሞ እኔ አንተን ሂሳብ አስተካክልልኝ፣ ደሞዝ አንሶኛል፣ እኔ ታጥፌ 24 ሰዓት እየዋልኩ አንተ ለምንድን ነው ደሞዝ ማታስተካክልልኝ፣ ሂሳብ ማታስተካክልልኝ፣ ልክ እንደሌላ ሰራተኛ ማትከፍለኝ ለምንድን ነው እያልኩ ጥያቄ በተደጋጋሚ አቅርቤልህ ነበር። ነገር ግን አንተ ያደረግከው ምንድን ነው? እኔ በአግባቡ ሂሳብ አትከፍለኝም። ሁለተኛ ደግሞ እኔ በጎን እጄ እንድከሰስ አደረግኩ። ሶስተኛ ደግሞ የካንስሌሽን 28 ቀን የሚሰጠውን 13 ቀን ሲሰጥ 13 ቀን የቀረው አድርገህ ሰጠኸኝ። ከዛ በኋላ ደግሞ ስወጣ ብር ስጠኝ እያልኩ አንድ ብር ሳሰጠኝ ቀረ። ወጣው ሜዳ ላይ ወደኩ። ከጅምሩ ብር ለምትለው ብር በየወሩ ስለምትወስድ እዛ በመቀጠል ደረጃ ደግሞ ብር በየወሩ ወስጄ አላውቅም። ሂሊና ያውቃል። ብር በየወሩ ወስጄ አላውቅም። ሂሊና ያውቃል። አዳምጠኝ። ሚስትህ ስትወልድ ምናምን ነው ብዙ ነገሮችን የወሰድከው ማለት ነው። ምክንያቱም እሷ ሆስፒታል በነበረችበት ሰዓት እሷ አንድ ብር እኔ አልጠየቀሽም። ሲጀመር እሷ አንድ ብር እኔ አልጠየቀሽም። ሙሉ ብር ችላ እሷ ነው የወለደችው እንጂ እኔ አንድ ብር አልጠየቀችም። እናንተ ትነጋገራላችሁ። እሱን አንድ አስጨርሰኝ። በየትኛውም መንገድ በምንም መልኩ አዳምጠኝ። በተቻልከው መጠን እንደማመጥ ወደዚህ ለምን እሷን ትሰማለህ? እኔ እናንተ እናወራ፣ እሷን አትስማ። ግድ የለህም፣ አትጠቅምህም። ማለትም ሀሳቧን አይጠቅምህም። ብናወራ ነው የሚሻለው። ጨርስ፣ አውራትና ጨርስ፣ አውራት። ሚዩት አድርግና አውራት። የምትፈልገውን ሀሳብ ተቀበልና ና ተመለስ። ጨረስክ? ሚዩት ነክ እኮ እያወራ ነው እኮ። ሚዩት ነኝ እንዴ? እኔ እሷ አንድ ብር አልወሰደችም ከኔ ስትወልድ። እሷ አንድ ብር አልወሰደችም። 8,000 ብር ችላ ራሷን ችላ እሷን የወለደችው እንጂ ከኔ አንድ ብር አልወሰደችም። አንተ ሂሊና ራሱ የዛኔ ራሱ የት ታውቃታለህ? ሲጀመር እሷ የት ሳውቃት የዛኔ ሲጀመር ስለሷ አታውቅም ነበር አይደል? ስለዚህ ለምንድን ነው እንደዚህ ወስዷል የምትለው? ነው ከጅምሩ አማን እዚህ ጋር እናውራ። ደሞዝ የምትወስደው በየወሩ ነው። ከዛ በመቀጠል ደረጃ ደግሞ መጨረሻ ላይ የአዲስ ዓመት የሰራው ኮሚሽን ነበረ መቀደመ ተመልሰ የመጣህበት ማለት ነው። እሷ በዛ ሰዓት በወለደችበት ሰዓት እኔ ማውቀው ነገር የለም፣ ግን አስቸኳይ ጉዳይ ገጥሞኛል ብለህ ምክንያቱም የኮሚሽን ብር 3 ነው 4 ብቻ ነው የወሰድከው። ምክንያቱም ሰብስበ አንድ የአባትህ ተስካር ሰዓት፣ 2 ለቤተሰብህ አንዳንድ ነገር መግዣ ማለትም እዚህ ጋር መግለጽ ስለሌለብኝ፣ 3ኛ እሷ በምትወልድበት ሰዓት ምክንያቱም በማስታወሰው፣ 4ኛ ሂሩት ጋር ከተዋወቅነ በኋላ ለክርስትና ለተለያዩ ነገሮች ብለህ ምክንያቱም እኔ እንዲያውም ማገዝ ካለብኝ ሁሉ አግዝሃለሁ እያልኩ ማለት ነው። ስለዚህ እውነታውን ህሊና ያውቀዋል፣ አንተም ማለት ነው። ህሊና እኔ አንድ ብር አልወሰድኩም። ሲጀመርም አንድ ብር አልወሰድኩም። የምወስድም 200 ብር 300 ብር እንደዛ 400 ብር ሊሆን ይችላል እንጂ ከዛ ውጭ ብር አንድ ብር አልሰጠኝም። አንተ ማለት ምክንያቱም እኔ ከሂሩት ጋር ምንም አይነት ንግግር የለኝም። ምክንያቱም ህዝብም እንዲፈርደን ሀቢባም እንድትፈርጅን በየትኛው መንገድ ከሂሩት ጋር ምንም አይነት ግንኙነት የለኝም። እሱ ነው ግንኙነቴ ከእሱ ጋር ነው መጨረስ የምፈልገው። በሰላም መዝጋት ከፈለግ እንኳን እንድታስገቡልኝ አልፈልግም። እኔ ጆሮዬን እራሱ ያምናል። ሂሩት አንቺን አይመለከትም። ራሱን ችሎ ያውራ። ማን ስለ ራሱ ደሞዝ ነው እሱን የሰራው። ስለዚህ ራሱን ችሎ ያውራ። ኖ አቡ እኔ አንዴ መናገር ሀይባ ድክመታችን ባዶ እንዳሆን እኔ ከእሷ ጋር ምንም ነገር መነጋገር አልፈልግም። በቃ